ስኮላርሺፕ ተመለከተ ስኮላርሺፕ እንዴት እናገኛለን ትምህርት እድል ጋር ከተያይዞ የተወሰነ ነገር ሃይ ሌቭል የሆነ ነገር ሐሳብ አንስተን ነበር ባለፈው ሳምንትና ካንተ ጋር ትናንትና አውርተን ነበር በዚህ ጉዳይ ላይ ያው ብዙ ጊዜ የምናወራው ነገር ስለሆነ ማለት ነው። ስለዚህ ምን የተወሰነ ሐሳብ ለመጨመር ያህል እንግዲህ የስኮላርሺፕ አፕሊኬሽን እና ፕሮሰስ አጠቃላይ የተያዘ አገር መምረጥ ዩኒቨርሲቲ መምረጥ ስኮላርሺፕ የሚሰጥ ዩኒቨርሲቲ ማግኘት ስኮላርሺፕ ዩኒቨርሲቲ አግኝቶ ሪኳየርመንቱን የሚያሟላ ሪኳየርመንቱን የምናሟላበት ዩኒቨርሲቲ ማግኘት ያንን አግኝቶ አፕሊኬሽኑን ፎርሙን መሙላት ማስገባት ከዛ በኋላ ኮሚኒኬት ማድረግ ውጤት ሲነገር ከውጤት ከተነገረ በኋላ ኮሚኒኬሽን አለ ተወሰነ ኢሜል ኮሚኒኬሽን አለ ያንን ኮሚኒኬት ማድረግ ኢንተርቪው የሚያደርጓሉ ኢንተርቪው ፕሮሰስ አንዳንድ ስኮላርሺፖች ኢንተርቪው ያደርጓሉ አንድ ጊዜ እኔ ኢንተርቪው ተደርጌያለሁ ኢንተርቪው የሚያደርጉ ዩኒቨርሲቲዎች አሉ ወይም ስኮላርሺፕ የሚሰጡ ኮሚቴው ኢንተርቪው የሚያደርጋለ አንዳንድ ፕሮግራም በጣም ኤክሰፕሽን አለው ብዙ የተለመደ አይደለም ግን አንዳንዶች ያደርጋሉ ስኮላርሺፕ ኢንተርቪው መደረግ ከዛ በኋላ አድሚሽን ሌተሩ ማግኘት አድሚሽን ሌተሩና የስኮላርሺፕ ሌተሩ የተለያየ ነው አድሚሽን ሌተሩን ወይ ስኮላርሺፕ ሌተሩን አግኝተው ከዛ ቪዛ አፕላይ ማድረግ ቪዛ ፕሮሰስ ኤምባሲ ቪዛ አፕላይ ማድረግ ቪዛ አፕላይ ከተደረገ በኋላ ቪዛው ከተገኘ በኋላ ከተሰጠ በኋላ ያንን ይዞ መሄድ አለ ፕሮሰሱ አለ እዛ ሲኬድ ደግሞ ዝም ብሎ ብድግ ተብሎ አይኬድም አይደለ እዛ ሲኬድ ደግሞ ቤት አለ ዩኒቨርሲቲው አሲስት የሚያደርጉ ዩኒቨርሲቲዎች አሉ አሲስት ማያደርጓሉ ቤቱን ራሳቸው አንዳንዶቹ ስኮላርሺፑን ሰጥተው ገንዘቡን ይሰጧቸዋል ግን ራሳችሁ ቤቱን አፕላይ የምታደርጉት ቤቱን ፈልጋችሁ ቤት ምናምን የምታዘጋጁት ራሳችሁ ናችሁ አንዳንዶቹ ደግሞ ራሳቸው ከገንዘባችሁ ላይ ከስኮላርሺፑ ገንዘብ ላይ እንዲቀነስ አድርገው ቤት ይሰጧቸዋል ስለዚህ ምንም ጣጣ የለውም ተነስታችሁ ትኬታችሁን ቆርጣችሁ መሄድ ነው ማለት ነው ሌላው ግን ራሳችሁ ቤት ከመሄዳችሁ በፊት ቤት መከራየት አለባችሁ ወይ ሆቴል ቡክ ማድረግ አለባችሁ ወይ የምታርፉበት ቦታ መፈለግ አለባችሁ እንግዲህ ይሄ ሁላ ፕሮሰስ አለ ከዛ ከደረሰ በኋላ ሪፖርት ማድረግ አለ ለዩኒቨርሲቲው ሪፖርት ይደረጋል ስኮላርሺፕ ለሰጠው ዩኒቨርሲቲ ሪፖርት ታደርጋላችሁ ከዛ ደግሞ ሎካሊ ለኢሚግሬሽን ሪፖርት ታደርጋላችሁ አንዳንዶቹ ሬዚደንስ መኖሪያ ፈቃድ ወርክ ፐርሚት የስራ ፐርሚት የሚሰጡ ሀገሮች አሉ እኔ የተማርኩበት ዩኒቨርሲቲ ለምሳሌ ወርክ ፐርሚቱም ቪዛውም የመኖሪያ ቪዛውም ወርክ ፐርሚቱም አንድ ላይ ወርክ ፐርሚት ነበረን አብረን ነው ማለት ነው አብሮ ነው የተሰጠን ወርክ ፐርሚቱም አንድ ላይ ነው የተሰጠን ኤምባሲው ስናገኝ ማለት ነው አዲስ አበባ ነው የተሰጠን አንዳንዶቹ እዛ ከሄዱ በኋላ ወርክ ፐርሚቱን የሚሰጧቸው አሉ ወርክ ፐርሚት የሚፈቅዱ ሀገሮች ከሆኑ ማለት ነው ከዛ ደግሞ ሪፖርት አለ መታወቂያ የሎካል ኢንተርናል መኖሪያ ፈቃድ መታወቂያ ሄልዝ ካርድ የሚባል አለ አንዳንድ ሀገሮች የጤና ከቨሬጅ ሄልዝ ኢንሹራንስ መታወቂያ ያስፈልገዋል ሬጂስተር ሎካሊ ሬጂስተር ማስደረግ አለ እንደዚህ አይነት ፕሮሰስ አለው እንግዲህ የተያዘው ማለት ነው ረጅም ነው ልላችሁ ፈልጌ ነው ሆል አጠቃላይ ፕሮሰሱ ስኮላርሺፕ አፕላይ ማድረግ ከምንጀምርበት ጊዜ ጀምሮ አግኝተን እዛ ሄደን ተረጋግተን ትምህርት እስከምንጀምርበት ድረስ ያለው ነገር ኢትስ ሪሊ ሎንግ ፕሮሰስ እና በጣም ሪሰርች የሚጠይቅ ሁሉ ነገር ቼክ ማድረግ ማጣራት የሚጠይቅ ኢንፎርሜሽን መሰብሰብ የሚጠይቅ አይነት ነገር ነው ልልሽ ፈልጌ ነውና ከዛ ውስጥ እንግዲህ ዛሬ በጣም ትንሽዬ ነገር ነጥለን አንስተን ነው የምናወራው ማለት ነው እሱ ምንድነው ልክ የመጀመሪያው ስቴፕ ላይ ያለው ነገር ነው የምናወራው ያ ምንድነው ስኮላርሺፕ አፕላይ ማድረግ ስንፈልግ ከየት ነው የምንጀምረው ወይ እንዴት ነው አፕላይ የምናደርገው የሚለውን ማለት ነውና ቤዚክ ነው አይ ኖ ቤዚክ በጣም ብዙ ሰዎች ያወራሉ ኦንላይን በጣም ብዙ ሰዎች ያወራሉ ያለው እንዲህ ነው ተምረው የማያውቁ ስኮላርሺፕ አግኝተው ያላለፉ በዛ ፕሮሰስ አልፈውም በሌላ አይነት መልኩ ያለፉ ሰዎች ስለሌላው ሀገር ተነስተው የሚያወሩ ምን የሚሉ ምናምን አሉና እኔ እነዚህ አይነት መረጃዎች ነው ያለው አንዳንዶቹ ጥሩ መረጃ ነው የሚጠቅሱት አንዳንዶቹ ደግሞ የተጋነነ ወይ ትክክል ያልሆነ ወይ የተሳሳተ ኢንፎርሜሽን ነው ሚስሊድ የሚያደርግ ነው የሚጠቅሱት ማለት ነውና አንተ ይሄን ሐሳብ ምን ኦቶሪቲ ያለ ብትሉን ካላችሁ ያው እኔም ራሴ ስኮላርሺፕ አንዴም ሁለቴ ተምሬያለሁ አውሮፓ ተምሬያለሁ ካናዳ ተምሬያለሁ አውሮፓ ውስጥ 2-3 ዩኒቨርሲቲዎች ተምሬያለሁ በኤክስቼንጅ በፉል ስኮላርሺፕ ማስተርስ ከዛም 2-3 ሀገር በስራ የመስራት ሪሎኬሽን አድርጌያለሁ ስራ ሰርቻለሁ 3-4 ሀገር ያህል የመኖር እድል አግኝቻለሁና ይሄን ነገር ሳያለፉት አመታት ውስጥ ያየሁት ጓደኞቼም እኔም ብዙዎቻችን ያለፍንበት ፕሮሰስ ስለሆነ እኔም እንደዚህ አይነት ኢኒሺዬቲቭ ሰፖርት አደርግ ነበር በጣም ብዙ ሰዎችን አሁንም አደርጋለሁ ስኮላርሺፕ ጋር የተያዘ ከትምህርት እድል ጋር ፕሮሰስ ብዙ ሰዎችን ሰፖርት ሳደርግ ስለነበረ ፕላትፎርምም ነበረን ይሄን ምን ሰፖርት የምናደርግበት ከዛ አንፃር ነው መረጃውን የምሰጣቸው ማለት ነው ስለዚህ አፕሊኬሽን እንግዲህ አንድ ሰው ተነስቶ ምን አፕላይ ላደርግ እንዴት ላደርግ ብሎ ሲነሳ መረጃ የሚኖረው አለ አንዳንድ ሰው ኦልሬዲ የሚያውቀው ሰው የሄደበት ሀገር የሄደበት ዩኒቨርሲቲ ምናምን የሚያውቀው አለ ከዛ ተነስቶ የሚጀምር አለ አንዳንዱ ምንም መረጃ የሌለው ክሉ የሌላቸው ሰዎች እኔ ያጋጥሙኛል ስኮላርሺፕ ፈልጋለሁ ከእኔ የምጀምረው እንዴት እንደሆነ አላውቅም እና የሚለው አሉ የመጀመሪያው እኔ የምለው መጀመሪያ ስኮላርሺፕ አፕላይ ለማድረግ አንድ ሰው ሲነሳ ምን አለኝ የሚለው ነገር መጀመሪያ ማየት ያስፈልጋል ራሱን ኦዲት ማድረግ ምን አለኝ አንደኛ ባችለር ዲግሪ ያለኝ ማስተርስ ነው የሚፈልገው ወይስ ሃይ ስኩል ዲፕሎማ አለኝ ሃይ ስኩል ተመርቄያለሁ ባችለር አንደርግራጁዌት ዲግሪ ነው የምፈልገው
ማስተርስ አለኝ ኦልሬዲ ፒኤችዲ ነው የምፈልገው። ስለዚህ እጄ ላይ ምን አለ የሚለውን ያስፈልጋል። አንደኛ ዲግሪው ማለት ነው። እጄ ላይ የትምህርት ሰርቲፊኬት አካዳሚክ ፕሪፓሬሽን ምንድነው የሚለው ማወቅ ያስፈልጋል። ሌላኛው ምንድነው ዲግሪ ቢኖረው አንድ ሰው ዲግሪው ላይ ግሬድ ምን አይነት ነው? ግሬድ ማተር ያደርጋል። ግሬድ አብዛኛዎቹ ስኮላርሽፕ የሚሰጡ ዩኒቨርሲቲዎች ግሬድ ያሉ ከፍተኛ ውጤት ያለው ሰው በግሬድ የሚያምኑ ዩኒቨርሲቲዎች አሉ። አንዳንዶቹ በግሬድ አያምኑ። በግሬድ ሳይሆን የሰውዬ ምን ሰርቷል የሚለውን ሶሻል አክቲቪቲውን ሶሻሊ ላይክ ለምሳሌ አክቲቭ የሆነ ቮለንተር ስራ የሚሰራ አክቲቭሊ ኢንቫይሮንመንት ላይ ፓርቲሲፔት የሚያደርግ ሰው አንድ ሰውን ኢንቫይሮንመንታል ኢኒሺዬቲቮች አዲስ አበባ ላይ ቮለንተር የሚያደርግ ክሊኒንግ ዘ ሲቲ ምናምን የተለያዩ ኢንቫይሮንመንታል ኢኒሺዬቲቮች ይኖራሉ ብዬ ገምታለሁ። አዲስ አበባ ውስጥ አሁን ባልኖርም እዛ ግን ይኖራሉ። በየሀገሩ አሉ የተለያዩ አይነት ኢኒሺዬቲቭ። ሌሎች ለምሳሌ ውሜንስ ራይት የሴቶች ክለብ ውሜንስ ክለብ ዩኒቨርሲቲ ውስጥ ያሉ ምናምን የተለያዩ አይነት ኤንጂኦዎች ውስጥ ቮለንተር የሚያደርግ አክቲቭሊ የሚሰራ ሰው ከዛ ጋር የተያዘ ትምህርት አፕላይ ቢያደርግ ግሬዱ ከፍተኛ ባይሆንም የማግኘት እድል አለው። ገብቷቸዋል። አንዳንድ ዩኒቨርሲቲዎች ያንን ነገር የሚያሉ ፕሮፋይላችሁ ስትሉ ዲግሪ ብቻ አይደለም ብላችሁ ፈልጌ ነው። ስለዚህ ግሬዴ ምን ያህል ነው የሚለውን ነገር ማየት ያስፈልጋል። መጀመሪያ ለምሳሌ 3.9 ነው ያለው 3.8 ነው ያለኝ 3.2 ነው ያለኝ 3 ነው ያለኝ 2 ነው ያለኝ 2.4 ነው ያለኝ ኢትስ ኦኬ። በየትኛውም ግሬድ ቢኖራችሁ ኢትስ ኦኬ። ለሁሉም የሚሆን ዩኒቨርሲቲ አለ ብያለሁ ባለፈው። ለሁሉም ሰው ግሬዱ ዝቅ ቢልም የሚሆን ዩኒቨርሲቲዎች አሉ። ታገኙበት የምትችሉበት አገር ዩኒቨርሲቲ አለ። በዓለም ላይ ብዙ ዩኒቨርሲቲዎች ስላሉ ማለት ነው። ስለዚህ ግን ያንን ማወቅ ያስፈልጋል። ራሳችሁን ሌቭላችሁን ማወቅ። ለምሳሌ ግሬዱ 2.4 የሆነ ሰው ዝቅ ያለ ውጤት ያለው ሰው ማስተርሱን ሃርቫርድ አፕላይ ላድርግ ቢል የል አፕላይ ላድርግ ቢል በጣም ከባድ ነው። ገብቷቸዋል። በጣም ትልቅ ቶፕ ሌቭል ኮምፒቲቲቭ የሆነ ዩኒቨርሲቲ ስኮላርሽፕ አፕላይ አድርገን የማግኘት እድላችሁ የቀነሰ ነው። ወይም እነሱ አፕሊኬሽኑ ላይ ያስቀምጡታል 3.8 በላይ ያለ ይላሉ። ኦልሬዲ ነው ማለት ነው 3.6 በላይ ያለው ምናምን ብሎ ያስቀምጣሉ። ስለዚህ አፕላይ ማድረግ ራሱ አትችሉም፣ አይፈቅዱም አንዳንዶቹ። እና ራሳችሁን ማየት ከዛ ራሳችሁን ማወቅ ምንድነው የሚጠቅማችሁ? ግሬድ 3 ነው ወይም 2.8 ነው ግን ምን አለኝ ስትሉ እንደዚህ ቮለንተር አክቲቪቲ ይሳተፋለሁ እንደዚህ አይነት ስራዎች ከጎን ፓርት ታይም እንደዚህ አይነት ስራ ቢዝነስ ጀምርኩት አለኝ ወይም እንደዚህ አይነት አይዲያ አለኝ የጻፍኩት አርቲክል አለ ፐብሊሽ ያደረኩት ዩኒቨርሲቲ ውስጥ ተማሪ ያለው አርቲክል ስነ ጽሁፍ ተወዳድሬ ያሸንፍ ያለው አርቲክል እንደዚህ ጽፌ ሎካል ጆርናል ዩኒቨርሲቲ ጆርናል ፐብሊሽ አድርጌያለሁ ሪሰርች እንደዚህ ሰርቼ ሪኮግናይዝ ተደርጌያለሁ። እንደዚህ አይነት ነገራችሁን ወረቀት ሰርቲፊኬት እንኳን ባይኖሩ ሪኮግናይዝ ከተደረጋችሁ ኢትስ ሪኮግኒሽን አንጡ ግዴታ አይሏችሁም። ወይ ፕሮፌሰራችሁ ሊጽፍላችሁ ይችላል ካስፈለገ ማለት ነው። ሶ ይህን ነገር ሰብስቡ። መጀመሪያ ፕሮፋይል ምንድን ነው የሚለውን ወቁ ማለት ነው። ኦዲት አድርጉ ስላችሁ ወቁ ፕሮፋይል ምንድን ነው የሚለውን ከያዛችሁ በኋላ ስለዚህ ዩኒቨርሲቲ ታርጌት የምታደርጉት ዩኒቨርሲቲ እና አገር ይወስነዋል። ለምሳሌ እንዳልኳቸው 3.9 ያለው ተማሪ 4 ያለው ተማሪ ሃርቫርድም ሌላም ዩኒቨርሲቲ ሊሞክር ይችላል። በጣም ኤምአይቲም ሊሞክር ይችላል። እንግሊዘኛችሁንም ማየት ያስፈልጋል። ላንጉጅ ሌላው ምንም ላንጉጅ ሌቭል ምን ያህል ነው የሚለውን ራሳችሁን አሰስ አድርጉ። እንድትፈተኑ ኢንከረጅ አደርጋለሁ። ወይ አይኤልቲኤስ ወይም ቶፍል መፈተን ያስፈልጋል። አይኤልቲኤስ ብትፈተኑ ለአውሮፓ ለአሜሪካም ይሆናል። ቶፍል ብዙ ጊዜ ለአሜሪካ ነው የሚሆነው። አይኤልቲኤስ ግን ለሁሉም ይሆናል። ወይም ዱሊንጎ የሚባል መጥቷል። አሁን ዱሊንጎ ብዙ ዩኒቨርሲቲዎች መቀበል ጀምሯል። ከኮቪድ በኋላ ኦንላይን ነው። 30 ነው $60 ነው የምትፈተኑት። ዱሊንጎ ይበቃቸዋል። እንደውም አይኤልቲኤስ ነበር በፊት፣ እኛ አይኤልቲኤስ ነው የተፈተነው በፊት ማለት ነውና አሁን ዱሊንጎ መጥቷል ኮቪድ ምክንያት። ስለዚህ ዱሊንጎ መፈተን ትችላላችሁ። ከዛ እንግሊሽ ሌቭላችሁን እዩትና ተፈትናችሁ ሰርቲፊኬት ያዙ። ሰርቲፊኬት መያዙ በጣም ይጠቅማል። ዩኒቨርሲቲው ቢጠይቅም ባይጠይቅም ማለት እንግሊሽ ላንጉጃችሁ ማሳየት አለባችሁ። ሌላኛው ምንድነው ከዩኒቨርሲቲያችሁ አጽፉ። ከየዩኒቨርሲቲያችሁ የእንግሊሽ ነው ሚዲየም ኦፍ ኢንስትራክሽን የሚሉ ይጽፉላችኋል። አዲስ ዩኒቨርሲቲ ከሆነ የተማራችሁ ሚዲየም ኦፍ ኢትዮጵያ ውስጥ ሚዲየም ኦፍ ኢንስትራክሽን እንግሊሽ ነው ይጽፉላችኋል። ሌላ ዩኒቨርሲቲዎችም ሁሉም ዩኒቨርሲቲዎች ሬጅስትራሩ ይጽፉላችኋል። ሌላኛው ምንድነው አይ ቲንክ 6 ኪሎ የሆነ መስሪያ ቤት አለ። እዛም ማጻፍ ትችላላችሁ። ሃይ ስኩል ከሆናችሁ ኢትዮጵያ ውስጥ ሃይ ስኩል በእንግሊሽ ነው የሚሰጠው ሚዲየም ኦፍ ኢንስትራክሽን የሚሉ ማጻፍ ትችላላችሁ። ሃይ ስኩል ማለት ነው። ሶ እነዚህን ዶክመንቶች አዘጋጁ። እንግሊሽ ላንጉጃችሁን ፕሩቭ የሚያደርግ እንደዚህ ኤክስትራ ካሪኩላር አክቲቪቲ፣ ከዛ ዲግሪያችሁን ሃይ ስኩል ዲፕሎማ ምናምን ግሬዳችሁን የሚያሳይ፣ ከዛ ሪኮሜንዴሽን ነው። ሪኮሜንዴሽን የሚጽፍላችሁ ፕሮፌሰር ወይም አስተማሪያችሁ ምናምን ካለ እሱን ያዙ። አስተማሪያችሁ ካልሆነ ደግሞ ሌላ ሰው ሌላ እዛው ዩኒቨርሲቲ ውስጥ ወይ ቮለንተር የምታደርጉበት ኦርጋናይዜሽን ምናምን ሰፖርት ሌተር ምናምን ሪኮሜንዴሽን ያዙ። ይህን ከያዛችሁ በኋላ አወቃችሁት ማለት ነው። ፕሮፋይላችሁ ስታዩት ከዛ በኋላ ታርጌት የምታደርጉት ዝቅ ያለ ውጤታችሁ ከሆነ ታርጌት የምታደርጉት ዩኒቨርሲቲ በግሬድ ኔሴሰርሊ በግሬድ ሪኳየርመንት ያላስቀመጠ መሆን አለበት ማለት ነው። ለምሳሌ ፕሮግራሙን ሄዳችሁ ስትፈልጉ ስታዩት ለምሳሌ ኮምፒውተር ሳይንስ ኢንጂነሪንግ የሚል ፕሮግራም ካለ እና አድሚሽን ሪኳየርመንት ብሎ ግሬድ 3.2 ኤንድ አባቭ የሚል ከሆነ አታሟሉም ማለት ነው። ለዚህ ያን ዩኒቨርሲቲ ትተውታላችሁ ወይም ያን ፕሮግራም ሌላ ዩኒቨርሲቲ ወይ ሌላ ፕሮግራም ቼክ ማድረግ ያለባችሁ ማለት ነው። መጀመሪያ ማለት መድከም የለባችሁ፣ ፎርም መሙላት ወይ ምናምን የለባችሁ። ኦልሬዲ ታዩታላችሁ። ምንም ሪኳየርመንት ግሬድ ካላስቀመጠ አፕላይ ማድረግ ትችላላችሁ ማለት ነው። ገብቷቸዋል። ሶ ኔክስት ስቴፕ የሚሆነው እነዚህ ይሄን ዩኒቨርሲቲዎች መፈለግ ነው። ይሄ ነው ከባዱ።
እነዚህ ዩኒቨርሲቲዎች ሰው ሪኮመንድ የሚያደርጋችሁ ከሆነ የምታውቁት ሰው ምናምን ጥሩ ነው። ግን በአጠቃላይ ጠቅላላ አድርጎ ለማየት ስኮላርሺፕ የሚሰጡ ሀገሮችን ኦቨርቪው ለማድረግ አውሮፓ በጣም ብዙ ስኮላርሺፕ ይሰጣሉ። የአውሮፓ ሀገሮች በጣም ብዙ ከሌሎች ዓለም የበለጠ ማለት ነው። ከአሜሪካም ከካናዳም ከሁሉም የበለጠ በብዛት ስኮላርሺፕ የሚሰጡ አውሮፓኖች ናቸው። አውሮፓ ሀገሮች የአውሮፓ ዩኒቨርሲቲዎች ማለት ነው የታወቁ ናቸው። ለምሳሌ ጀርመን ውስጥ ዳድ የሚባል ስኮላርሺፕ አለ። በጣም ብዙ አመት ለአፍሪካኖች ሲሰጡ የነበሩ። ኖርዌይ ብዙ አመት ስኮላርሺፕ የሚሰጥ የነበረ ኮታ የሚባል ስኮላርሺፕ ነበረ ኖራድ የሚሰጠው። ሌሎችም ሀገሮች ጣሊያንም በገቨርንመንት ስኮላርሺፕ እስካሁን ድረስ የሚሰጡ ብዙ ሀገሮች ብዙ እንትኖች አሉ፣ ብዙ ዩኒቨርሲቲዎች አሉ። ፈረንሳይም እንደዛው ብዙ፣ ሌሎች እነ ዴንማርክም የተወሰነ በገቨርንመንት ስኮላርሺፕ የሚሰጡ አሉ። ሆላንድ በጣም ብዙ ዩኒቨርሲቲዎች ስኮላርሺፕ ይሰጣሉ። ሶ እነዚህን ሀገሮች ላይ ማየት ትችላላችሁ። በብዛት ብዙ ዩኒቨርሲቲ ያላቸው ሀገሮች አንዳንዶቹ በመቶ የሚቆጠር ዩኒቨርሲቲ ያላቸው ሀገሮች አሉ እና እነሱን ማጥራት ማየት ማለት ነው። ከነሱ ውስጥ ብዙ ዩኒቨርሲቲዎች የሚሰጡትን ታያላችሁ። ከዛ ሙሉ ስኮላርሺፕ አለ። አንዳንዴ አሁን ሙሉ ስኮላርሺፕ የሚሰጡ ዩኒቨርሲቲዎች አሉ፣ ግማሽ ስኮላርሺፕ የሚሰጡ አሉ። ሙሉ ማለት መኖሪያ ወጪያችሁንም የትምህርት ክፍያችሁንም የሚችሉ ማለት ነው። አንዳንዶቹ ደግሞ የትምህርት ክፍያውን ዜሮ ያደርጉላቸዋል ማለት ነው። ስለዚህ መኖሪያችሁን ባንክ ስቴትመንት አሳይታችሁን የምትሄዱ ማለት ነው። መኖሪያ ይችላል ብላችሁ ትሄዳላችሁ። ከዛ ፓርት ታይም ስራ እየሰራችሁ መኖሪያ ወጪያችሁን ከቨር ማለት ነው። አውሮፓ ሀገሮች ብዙ ሀገሮች ሁሉም አሉ። በተለይ እነዚህ ዌስተርን የሆኑ ሀገሮች ዌስተርን ማለት እነዚህ ፍራንስ፣ ጀርመኒ ዌስት ያሉ ሀገሮች እና ኖርዝ ያሉ ሀገሮች ለምሳሌ ስካንዲኔቪያ፣ ኖርዌይ፣ ዴንማርክ፣ ስዊድን እንደዚህ ሀገሮች ብዙ ሰው ፓርታይም እየሰራ መማር ይችላል። ኦልሬዲ ትምህርት ክፍያ ከሌለባችሁ ማለት ነው። ትምህርት ክፍያ ከሌለባችሁ ሌሎቹ እነዚህ ሳውዝ ላይ ያሉ ሀገሮች ሊከብድ ይችላል። ጣሊያን፣ ስፔን ኢት ማይት ቢ ዲፊካልት ኢኮኖሚክ ከ2008 በኋላ ኢኮኖሚክ ክራይሲስ ስለገቡ አሁን ዲፊካልት ነው። ኢምፖሲብል ነው አይደለም፣ ግን ቻሌንጂንግ በጣም ቻሌንጂንግ ነው እውነቱን ለማውራት ማለት ነው። አንዳንድ ሀገሮች ፓርታይም 20 ሰዓት ይፈቅዳሉ ስራ፣ አንዳንዶቹ ሀገሮች አይፈቅዱም። ይሄን ማወቅ አለባችሁ። ስለዚህ ስኮላርሺፑ የሚሰጡትንም የዩኒቨርሲቲዎችን ቼክ አድርጉ ማለት ነው። ስታዩ ማለት ነው ዩኒቨርሲቲዎች ውስጥ ገብታችሁ ስታዩ አንደኛ ዩኒቨርሲቲው ኢንተርናሽናል ኦፊስ የሚባል ያለው አለ አንዳንድ ዩኒቨርሲቲ ማለት ነው። ዩኒቨርሲቲው የሚሰጠው ለሁሉም ዲፓርትመንቶች የሚሰጡት ስኮላርሺፕ አለ በዩኒቨርሲቲ ሌቭል ማለት ነው። አንዳንዱ ደግሞ በዲፓርትመንት ሌቭል ነው። ገብቷቸዋል። ኢንጂነሪንግ ፋክልቲ ከሆነ ኢንጂነሪንግ ፋክልቲ ብቻ የሚሰጠው ስኮላርሺፕ አለ። ወይም ለአንድ ማስተርስ ተብሎ ብቻ የሚሰጥ ስኮላርሺፕም አለ። ስለዚህ ሌቭል አለው። ገብታችሁ ስታዩ በዩኒቨርሲቲ ሌቭል ያለውን ስኮላርሺፕ እዩ። ከዛ ደግሞ በፋክልቲ ደረጃ በዲፓርትመንት ደረጃ ያለውን እዩ። ከዛ ደግሞ በፕሮግራም ደረጃ ያ ባችለር ፕሮግራም፣ ያ ማስተርስ ፕሮግራም፣ ያ ፒኤችዲ ፕሮግራም ለብቻው ያለው ስኮላርሺፕ የሚሰጡበታሉ። በዛ ስር ደግሞ ገብታችሁ ስታዩ ሎካል የሆኑ በተለይ ኢንጂነሪንግ አፕላይ የምታደርጉ ሰዎች የኮምፒውተር ሳይንስ፣ አይቲ፣ ኢንቫይሮንመንታል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ አፕላይ የምታደርጉ ሰዎች ዩኒቨርሲቲው ስር ደግሞ በዲፓርትመንቱ ስር ደግሞ ያንን ፕሮግራም ፈንድ የሚያደርጉ ካምፓኒዎች አሉ። ለምሳሌ ኖኪያ ሊሆን ይችላል፣ ሳምሰንግ ሊሆን ይችላል፣ ሲመንስ ሊሆን ይችላል። ሌሎች ትልልቅ ካምፓኒዎች ፕሮግራሙን ስፖንሰር ያደርጋሉ። ስፖንሰር ሲያደርጉ 3 ሰው 4 ሰው ተማሪዎች ስኮላርሺፕ ይሰጣሉ ማለት ነው ለዛ ዲፓርትመንት ማለት ነው። ይሄ ደግሞ ሌላ ሌቭል ነው። ስቴክ ሆልደር የሚባሉት ማለት ነው። ስኮላርሺፑ ሌቭል አለው። በጣም ይለያያል ማለት በጣም ብዙ ነው። ከውጭ ስታዩት ዌብሳይቱ ላይ ያለ አይመስላችሁም፣ ግን ገብታችሁ ዲፓርትመንቱ ፕሮግራሙ ማስተርስ ፕሮግራሙ ገብታችሁ ስታዩት በዛ ሌቭል የሚያገኙ አሉ። አንዱ ሰው ላይ ያለውን ስኮላርሺፕ የሚያገኝ ሰው አለ፣ ልጅ አለ። አንዳንዱ ደግሞ ዲፓርትመንት አንድ ክላስ ውስጥ ሲገቡ 2-3 የተለያየ ስኮላርሺፕ አግኝተው የሚመጡ ሰዎች አሉ። አንደኛው ለምሳሌ ልንገራችሁ። ለምሳሌ አንደኛው ዩኒቨርሲቲው የሚሰጠውን ኢንተርናሽናል ኦፊሱ በዩኒቨርሲቲ ደረጃ የሚሰጠውን ስኮላርሺፕ ኢንተርናሽናል ስኮላርሺፕ ኮምፒት አድርገው አሸንፎ የሚመጣ አለ። እኔ አሁን የመጀመሪያ ማስተር ስማር በዩኒቨርሲቲው በኢንተርናሽናል ሌቭል ያለውን ስኮላርሺፕ ነው አግኝቼ የመጣሁት እንዳለ በዛ ሌቭል ያለው ማለት ነው። ሌላኛው ደግሞ በምን አግኝቶ ይመጣል? እንዳልኳችሁ ዲፓርትመንቱ የሚሰጠው ዲኑ ነው ዲኑ የሚሰጠው ስኮላርሺፕ አዋርድ የሚያደርገው በዲን ደረጃ በኮሚቴ አዋርድ የሚያደርጉት አለ በዲፓርትመንቱ። ከዛ ደግሞ በምን አለ ካምፓኒዎቹ ፕራይቬት ምንድነው ላይክ ፓርትነር ካምፓኒዎች የሚሰጡት አሉ። እነሱ ደግሞ ከሚሰጡት በተጨማሪ ደግሞ ምን አለ ለምሳሌ ሞ ፋውንዴሽን ይባላል። አፍሪካዊ ባለሀብት አለ። ለምሳሌ ለተለያየ አውሮፓ ሀገር ሄደው ለሚማሩ ኢነርጂ ላይ ወይ ምናምን አንዳንድ ትምህርት ላይ ስኮላርሺፕ የሚሰጥ ድርጅት አለ ለምሳሌ። እሱ ደግሞ ሊሰጣችሁ ይችላል። ይሄ ከዩኒቨርሲቲው ጋር ምን ግንኙነት የለውም ምን የለውም። አድሚሽን ሌተራችሁን ካሳያችኋቸው አፕላይ አድርጋችሁ ሴፓሬትሊ ስኮላርሺፕ ይሰጣችኋል። ከዩኒቨርሲቲው ጋር ምንም አይገናኝም ማለት ነው። በቃ ከእናንተ የሚጠበቀው ይሄ ዩኒቨርሲቲ አክሰፕት አድርጎናል ብላችሁ ደብዳቤውን ታስገባላችሁ። እዛ ሌላ ሀገር ነው ፈንድ እንትን ፋሲሊቲ የሚያደርጉት ይሰጣችኋል ማለት ነው። አሉ እንደዚህ አይነት ስኮላርሺፖች ደግሞ ማለት ነው። ይሄ ከዩኒቨርሲቲው ጋር ምንም ግንኙነት የለውም። ከዛ ከምትሄዱበት ሀገር ጋር ግንኙነት የለውም። ይሰጣሉ። ኦፔክ የሚባል ነበር አሁን ሊኖር ይችላል። ቼክ አድርጉት። ኦፔክ ፋውንዴሽን አሁን the same thing የሚሰጡት እንደዚህ ልክ ማንኛውም ሰው ከተለያየ ሀገር ዩኒቨርሲቲ አድሚሽን ያገኘ አፍሪካዊ የዲቨሎፒንግ ካንትሪ ያለ ሰው አፕላይ ማድረግ ይችላል። አድሚሽን ሌተሩን ይዞ ማለት ነው። ይሄ አይነት ሁሉ አማራጮች አሉላችሁ ፈልጌ ነው። ቼክ ስታደርጉ ዩኒቨርሲቲ ሲመርጡ ይሄንን ነገር ሁሉ ገብታችሁ ማጥናት አለባችሁ፣ ማየት አለባችሁ። እዛ ዩኒቨርሲቲ ምን ኦፕሽን ያለው የትኛውን የሚለውን መምረጥ አለባችሁ። መጀመሪያ ምረጡ ኢነርጂያችሁን። በአመት ውስጥ 2-3 አፕሊኬሽን በላይ ማስገባት በጣም ከባድ ነው ለማውራት ማለት ነው።
መምረጥ አለባችሁ። ደሮንግ አፕሊኬሽን ካገኛችሁ የሚቀጥለው ዓመት ደግሞ እንትን ልታደርጉ ነው ማለት ነው። አታገኙም። ከዛ የሚቀጥለው ዓመት ደግሞ ልትሞክሩ ነው ማለት ነው። ስለዚህ ቶፕ የሆኑትን ምረጡ ለእናንተ ማለት ነው። ለእናንተ በጣም ማች የሚያደርጉ የማግኘት እድላችሁ ከፍተኛ የሆነውን ነው አፕላይ ማድረግ ያለባችሁ። አንደኛ ዩኒቨርሲቲ አፕላይ ማድረግ የምፈልገው ነው፣ ሁለተኛ ይሄኛው ዩኒቨርሲቲ ነው፣ ሶስተኛ ዩኒቨርሲቲ ነው፣ አራተኛ ዩኒቨርሲቲ ነው ስትሉ የማግኘት እድላችሁን ነው ማየት ያለባችሁ። አንዳንዱ ሰው በትምህርቱ ሊሆን ይችላል። እኔ ኮምፒውተር ሳይንስ ካልተማርኩ ሌላ ትምህርት አልማርም የሚል ሰው ሊሆን ይችላል። ይሄ ሳያገኝ 10 ዓመት የሚጠብቅ አለ። እኔ አውቃለሁ። ላይክ እንደዛ 5 ዓመት ምናምን የጠበቀ ሰው አለ። ይሄን ትምህርት ብቻ ነው መማር የምፈልገው ብሎ ማለት ነው። ገብቷቸዋል። እናንተ ግን ላይክ ስኮላርሺፕ ማግኘት ከሆነ የምትፈልጉት ትምህርቱንም ምርጫችሁ ፍሌክሲብል መሆን አለባችሁ ማለት ነው። ኔሴሰርሊ የማታውቁት ትምህርት ሊሆን ይችላል፣ ወይም ሰምታችሁ የማታውቁት ትምህርት ሊሆን ይችላል። የሆነ ጓደኛዬን አንድ ትምህርት አፕላይ አድርጎ ስኮላርሺፕ ሲያስገኝ አስታውሳለሁ። አፕላይ አድርጎ ነው ያገኘው፣ ግን ምን ይሰራልኛል ምናምን አለ። ግን ገብቶ በኋላ ተምሮ ምን ብሎ ምናምን ሲያየው ህይወቱ የተከፈተለትን እድል ምናምን ሲያየው በጣም ተገረመ። በዓለም ላይ በጣም ሬር የሆነ እንትን ነው የሞባይል አንቴና ዲዛይን የማድረግ ትምህርት ነው። ትምህርቱ መጨረሻ ላይ ማለት ነው የአንደርስታንድ ያደረገው ማለት ነው። እና በዓለም ላይ ተፈላጊ የሆነ ስኪል ያለው ሰው ሆነ ልጁ። ስለዚህ ይህን አንደርስታንድ ለማድረግ ሪሰርች ማድረግ ትችላላችሁ። ምክንያቱም እኛ ሀገር ይፈልጋል ብለን የምናስበው ትምህርት ሶሻል ወርክ ሊሆን ይችላል። አይ ዶንት ኖ ምንድነው ኢኮኖሚክስ ሊሆን ይችላል። እዛ ግን ላይሆን ይችላል። እዛ ሌላ ትምህርት ሊሆን ይችላል። ቶፕ የሚባለው ማለት ነው። ተመረቃችሁ ስራ ልታገኙበት የምትችሉት በዓለም ደረጃ ትምህርት እና ኢትዮጵያ ውስጥ ተመለሳችሁ መታችሁ የምትሰሩበት ወይም የምታገለግሉበት እዛ የመጣችሁበት ዩኒቨርሲቲ ይለያያል ማለት ነው። ስለዚህ ምንም you have to do a research የሚደጋግመው ለዛ ነው ሪሰርች አድርጎ ብለው ማለት ነው። ስለዚህ ዩኒቨርሲቲ ሲመርጡ ይሄን አድርጋችሁ ሊስት አውጡ። ከ1 እስከ 5 ሚሊዮን ከ1 እስከ 10 አፕላይ ማድረጋቸው ዩኒቨርሲቲዎች የት ሀገር ነው የሚገኙት፣ ምን ዩኒቨርሲቲ ነው፣ ሪኳየርመንቱ ምንድነው ምናምን የሚለውን ቴብል ሰርታችሁ ሊስት አውጥታችሁ አስቀምጡ። ሪኳየርመንቱን ዲቴይሉ ምኑ ካስቀመጣችሁ በኋላ ምረጡ። ቀድማችሁ ነው ማለት ለሚቀጥለው ዓመት ማለት ነው ስትዘጋጁ ትመርጡና ከዛ በኋላ አንድ ባንድ አፕሊኬሽን ትልካላችሁ ማለት ነው። ዋን ባይ ዋን ሙሉ ኮምፕሊት የሆነ አፕሊኬሽን ነው መላክ ያለባችሁ ምንም ነገር ሳታጎሉ ማለት ነው። ሞቲቬሽን ሌተር የሚባል ነገር ስትጽፉ እኛ አፕላይ ስናደርግ ቻት ጂፒቲ አልነበረም። አሁን ቻት ጂፒቲ ምናምን መጥቷል። ኤአይ ተጠቀሙ፣ ኤአይ ቻት ጂፒቲ ተጠቀሙ፣ ግን አውተንቲክ የሆነ ነገር ጻፉ። እኔ የምመክረው በራሳችሁ ጻፉ ነው። በራሳችሁ ጽፋችሁ ቻት ጂፒቲ ወይ ምናምን ቋንቋውን እንግሊዝኛውን ያስተካክልላችሁ፣ ሌላው ነገር ላንጉጁ ማለት ነው እንጂ አውተንቲክ የሆነ እንትን ጻፉ። ላይክ አውተንቲክ የሆነ ማለት ላይክ ማንነታችሁን ራሳችሁን የሚያሳይ ትክክለኛ እውነተኛ የሆነ ነገር ሲሆን ሰዎች ይወዳሉ። ገብቷቸዋል። ዩኒቨርሲቲ ሲያነቡት ሞቲቬሽን ሌተር ያነባሉ። ሲያነቡት በቃ በጣም ኢምፕሬስ የሚሆኑት ነገር በቃ እውነተኛ የሆነ ነገር ማለት ነው። እኔ ይሄን ትምህርት ፈልጋለሁ ስኮላርሺፕ ፈልጋለሁ ምናምን ሳይሆን እንደዛ አይባልም። አሁን ብዙ ሰዎች ይሉኛል እኔ ፈልጋለሁ ስጠኝ አግዘኝ ነው እንደዚህ አይነት ነገር አይ ዶንት ኬር። ገብቷል። ሁሉም ሰው ፈልጋለሁ ሳይሆን ለምንድን ነው የምትፈልገው የሚለውን ነገር ነው። ለምንድን ነው የምትፈልገው የሚለውን ነገር ከባክግራውንዳችሁ ከተነሳችሁበት ለምሳሌ የመጣችሁበት መንደር ሊሆን ይችላል፣ ቀበሌ ሊሆን ይችላል፣ ሎካል ያያችሁት ፕሮብሌም ሊሆን ይችላል። ያንን ሶልቭ ለማድረግ እንደምትፈልጉ ያን ፕሮብሌም ሶልቭ ማድረግ የምትፈልጉ ያንን ትምህርት ተምራችሁ ስትጨርሱ በዛ ፕሮፌሽን መቀጠል ለምትፈልጉ ያንን ማሳየት አለባችሁ። ስቶሪ መጻፍ አለባችሁ። እንዴት ፐርሰናል ስቶሪ ካላችሁ ደግሞ በጣም ፓወርፉል ነው። የስቶሪያችሁ ግዴታ ከሀገር ጋር የተያዘም ሊሆን ይችላል፣ ከሰፈራችሁ ጋር የተያዘ ሊሆን ይችላል፣ ከግል ህይወታችሁ ጋር ሊሆን ይችላል። ያንን የተያዘና የወደፊቱን እቅዳችሁን የሚያሳይ ነገር አንድ ፔጅ ሞቲቬሽን ሌተር መጻፍ አለባችሁ እንጂ ዝም ብሎ ሰው የሰጣችሁን ስታንዳርድ ኮፒ እያደረጋችሁ የምትልኩ ከሆነ መቼም አታገኙ። ብታገኙ ራሱ አይ ዶንት ኖ ላይክ አጋጣሚ ሊሆን ይችላል እንጂ እድል ወይ ሳያነቡት ቀርተው ያው የትም ቦታ እንደዛ ነገር ካልተፈጠረ እውነቱን ለማውራት ማግኘት እድል የላችሁ እና አውተንቲክ የሆነ እውነተኛ የሆነ ሞቲቬሽን ሌተር መጻፍ አለባችሁ። በጣም ማዘጋጀት ማለት ነው። ሪኮሜንዴሽን በተመለከተ ዩኒቨርሲቲ ሲመርጡ ሌላ ማየት ያለባችሁ ነገር ማለት ነው። አንዳንድ ዩኒቨርሲቲዎች ሪኮሜንዴሽን ሌተሩን ለምሳሌ ሄዳችሁ ዩኒቨርሲቲ ያስተማራችሁን ሰው ወይም ኮሊጋችሁን ወይም ዲፓርትመንት ዲኑ ወይም ምናምን ወይም መስሪያ ቤት የምትሰሩበት መስሪያ ቤት ሊሆን ይችላል። የምትሰሩበት መስሪያ ቤት የሪሰርች ዲፓርትመንት ላይ ያለ ሰው ሊሆን ይችላል። ማርኬቲንግ የሚሆን ምንም ሰው ሲጽፍላችሁ ያንን ደብዳቤ ይዛችሁ ስካን አድርጋችሁ ሊሆን ይችላል የምትልኩት ማለት ነው። አንዳንዶቹ ዩኒቨርሲቲዎች ደግሞ ማለት ነው የሰውየውን ኢሜል አድሬስ እና ስልክ ቁጥር ነው የምታስገቡት እዛ ፎርሙ ላይ ስትሞሉ ማለት ነው። ከዛ ለሰውየው ኢሜል ይልኩለታል። እነሱ ለሰውየው ኢሜል ይልኩለትና ሰውየው ነው ኢሜል ፎርሙ ይሞላላችሁ ማለት ነው። ሪኮሜንዴሽኑ ብዙ ጊዜ ማለት ነው ይሄ ችግሩ ምንድነው? አንደኛ ሰው ላይ ኖራችሁ ይችላል የሚሞላላችሁ እንደዛ አይነት ሰው። አንዱ ይሄ ቻሌንጅ ነው። እኔ በጣም እቸገር ነበር በእንደዛ አይነት ነገር ማለት ነው። አንደኛ ይሄ ነው። ሁለተኛው ደግሞ ምንድነው ሰውየው ላይ ሞላላችሁ ይችላል፣ ያሳልፈዋል። ዴድ ላይ ነው ማለት ነው ሳይሞላ። በተለይ ፕሮፌሰራችሁ የነበረ ሰው ምናምን አብዛኛዎቹ ያሳልፉባችኋል። በጣም የምትቀራረቡ ካልሆነ ስንት 100,000 ተማሪ ያለው ሰው አንተን ያስታውሳችኋል። እሺ ይላችኋል። ከዛ በኋላ ኢሜሉን አይከፍት ትከስራላችሁ ማለት ነው። ስለዚህ ያላችሁ የኔ ሪኮሜንዴሽን ምንድነው? ዩኒቨርሲቲውን ስትመርጡ ሪኮሜንዴሽን እንዴት ነው የሚጠይቁት ይነግሯቸው። እዛ ላይ የተጻፈ ነገር አለ። ሪኮሜንዴሽኑ እዛው ቀጥታ ነው የምትሞሉት። እኛን የምንጠይቀው እኛን ደውለን ወይም ኢሜል የምንልክላቸው የሚሉ ከሆነ ያንን ዩኒቨርሲቲ መተው ትችላላችሁ። ከሌላችሁ ኮንታክት ከሌላችሁ ያንን ፎርም ይሞላችሁ ሰው ከሌለ ካለ ጥሩ ነው። ካለ በጣም ኢትስ ዊን በቃ ኢትስ ዊን። እንደዛ ቀጥታ ከተጻፈላችሁ ሪኮሜንዴሽን ዊን። አለበለዚያ
በፖስታ ላኩ ማህተም ተመቶ ፖስታው ታሽጎ ሰውየው ፈርሞበት ይላቸዋል። ይሄ ቀላል ነው። እንደዛ ማድረግ ትችላላችሁ አንዳንዶቹ ማለት ነው። ሌሎቹ ደግሞ ዝም ብላችሁ ስካን አድርጋችሁ ላኩ የሚሏቸው አሉ። ሪኮሜንዴሽን ማይጠይቋቸው አሉ። ስለዚህ ዩኒቨርሲቲ ሲመርጡ ያንን እዩ። ምሳሌ አሜሪካ አንዳንድ ዩኒቨርሲቲዎች ታዩና እንደዚህ አይነት ሪኮሜንዴሽን ሲጠይቋቸው ዲስከሬጅ ትሆናላችሁ። ራይት ዲስከሬጅ ትሆናላችሁ። ስለዚህ ያንን የማይጠይቋቸው ሀገሮች ዩኒቨርሲቲዎች ምናምን ቼክ ማድረግ ትችላላችሁ። በተለይ አውሮፓ የሆኑ ብዙ ዩኒቨርሲቲዎች እንደዛ አያስጨንቁም አፕላይ የሚያደርግ ሰው ማለት ነው። ሶ ይሄን ካሟላችሁ ከዛ በኋላ ያው ቤዚካሊ ፎርሙ መሙላት ነው። ፎርሙ ከዩኒቨርሲቲ ከዲፓርትመንት ይለያያል ቤዚካሊ ማለት ነው። ሌላው ቤዚክ ኢንፎርሜሽን ነው የምትሞሉት። የሁሉም ዩኒቨርሲቲ ቤዚክ ኢንፎርሜሽን ነው የሚሞላው። ከቤዚክ ኢንፎርሜሽን ውጭ ያለው ሞቲቬሽን ሌተር ነው ልዩነቱ። ሞቲቬሽን ሌተር አንዳንዶቹ አታች ታደርጉታላችሁ አንድ ፔጅ፣ አንዳንዶቹ ኮፒ ፔስት ታደርጉታላችሁ፣ አንዳንዶቹ ይከፋፍሉታል። ሞቲቬሽን ሌተሩ ገብታችሁ ጥያቄው ማለት ነው 3-4 ጥያቄ ቀርቡ ያርጉትና እዛው ላይ ታይፕ አድርጉ ነው የሚሏችሁ። ይሄንንም መምረጥ አለባችሁ። ምክንያቱም ያ እንግሊዘኛችሁ ጥሩ ካልሆነ ታይፕ ማድረግ የማትችሉ ከሆነ ፕሮፐርሊ ምናምን ያን ዩኒቨርሲቲ አፕላይ ባታረጉ መክራለሁ እኔ። ምክንያቱም 3-4 ጥያቄ ታይፕ አድርጉ ይሏችኋል። ምክንያቱም ስለሚያነቡት ነው ሞቲቬሽን ሌተር ማለት ነው። እዛ ላይ ታይፕ ስታደርጉ ወይ ለብቻው ጽፋችሁ አዘጋጅታችሁ ምናምን ከጎን እያያችሁ ታይፕ ካላደረጋችሁት ላንጉጁ ሊሳሳት ይችላል። ታይፕ ኢረር ይፈጠራል ምናምን ያም ችግር ነው። ኮፒ ፔስት ማድረግ የማትችሉበት አለ አንዳንድ ዩኒቨርሲቲ ማለት ነው። ሶ ፎርሙ ከእንትን ይለያያል። ጀነራሊ ግን ካላችሁ አቅም አንጻር ፕሮፋይላችሁን ካወቃችሁ ያንን ማች የሚያደርግ ዩኒቨርሲቲ ነው መፈለግ ያለባችሁ። አበበ ወይ እንትና እዛ ሄዶ ስለተማረ ሳይሆን ለእናንተ ለእኔ ማች ያደርጋል ወይ ዩኒቨርሲቲ ከኔ ግሬድ ከኔ አካደሚክ ባክግራውንድ ከኔ ፍላጎት ስኮላርሺፕ ከመስጠት እድላቸው አንጻር ለምን ያህል ሰው ይሰጣሉ የሚለውን አይታችሁ ዩኒቨርሲቲ ምረጡ። ከመረጣችሁ በኋላ ያው ቤዚካሊ ፎርሙን ቁጭ በመሙላት ነው። ከዛ ውጭ አድሚሽን ሌተር ለብቻው ነው። አንዳንዶቹ አድሚሽን ሌተር ይሰጧቸዋል። ለምሳሌ አድሚሽን አፕሊኬሽን ለብቻው ነው። አድሚሽኑን ትሞሉና ዩኒቨርሲቲ አድሚሽኑ ማለት ያ ማለት ለትምህርቱ ብቁ ነው ወይ ይሄ ሰውዬ ለዚህ ማስተርስ ወይ ለዚህ ፒኤችዲ ለዚህ አንደርግራጁዌት ዲግሪ በቂ ነው ወይ የሚለውን ነገር ሰሚት ካደረጋችሁ በኋላ ኢቫሉዌት አድርገው አድሚሽን ሌተር ነው የሚሰጧችሁ። ያ ማለት ምንድነው? እዚህ ዩኒቨርሲቲ መታችሁ መማር ትችላላችሁ፣ ኳሊፋይ ታደርጋላችሁ፣ ኤሊጂብል ናችሁ ብለው አድሚሽን ሌተር ይሰጧችሁ። ሪኮግኒሽን ማለት ነው። አድሚሽን ሌተሩ ብር ክፍያ ካለ ትምህርት ክፍያ ከፍላችሁ መማር ትችላላችሁ ማለት ነው። ትምህርት ክፍያ ከሌለው ሄዳችሁ በነፃ መማር ትችላላችሁ ማለት ነው። ከዛ በኋላ የሚመጣው ሌተር ሴፓሬት ሌተር ደግሞ ስኮላርሺፕ ነው። ስኮላርሺፕ ማለት አድሚት አድርገናችኋል። አድሚት ካደረግናችሁ በኋላ ደግሞ የትምህርቱን ክፍያ ወጪውን እንችላችኋለን። የትምህርቱን ክፍያ ይሄን ያህል ሺህ ብር ወጪ ችለናችኋል፣ በየወሩ ደግሞ ይሄን ያህል ብር የመኖሪያ ወጪ እንችላችኋለን የሚል ለብቻው ስኮላርሺፕ ሌተር ይመጣል። አንድ ላይም ሊሆን ይችላል። ፎርሙ ሌተሩ አንድ ላይ የሚመጣበትም ጊዜ አለ። ግን ለዩ አድሚሽን ሌተር እና ስኮላርሺፕ ሌተር ይለያያል። አንዳንዴ አድሚሽን አፕላይ ታደርጉና አድሚሽን ሌተር ይሰጧቸዋል። ዳት ዳዝንት ሚን ኤኒቲንግ። ብር ከሌላችሁ መሄድ አትችሉም። አሁን አድሚሽን ሌተር ብቻውን በቂ አይደለም። ገብቷቸዋል። እኔ ማንቸስተር ዩኒቨርሲቲ የሆነ ጊዜ ስኮላርሺፕ አፕላይ ማድረግ ስጀምር በጣም ብዙ ጊዜ አድሚሽን ሌተር በየአመቱ ይልኩልኝ ነበር፣ ሪኒው እያደረጉ ማለት ነው። ግን ስኮላርሺፕ ማግኘት አልቻልኩም። በቃ ኤቭሪ ይር ይልኩልኛል፣ አንድ ቀን ይከፍላል እያሉ ማለት ነው። ምንም ትርጉም የለውም። ገብቷቸዋል። ይህንን ማየት አለባችሁ ለይታችሁ አድሚሽን ሌተር እና ስኮላርሺፑን አፕሊኬሽን። ስለዚህ አድሚሽን አፕላይ ስታደርጉ ስኮላርሺፕ አፕላይ ማድረጋችሁን እንትን አድርጉ። እዛ ዩኒቨርሲቲ አድሚሽን አፕላይ ካደረጋችሁ ስኮላርሺፕ ከሌለው ዩኒቨርሲቲ ውጭ የሆነ ስኮላርሺፕ ከዩኒቨርሲቲ ውጭ የሆነ ስኮላርሺፕ ፈልጋችሁ አፕላይ አድርጉ። እንዳልኳችሁ አይነት ኦፔክ ፋውንዴሽን ወይ ሌሎች ምናምን የሚባሉ አይነቶች ለው ቼክ አድርጋችሁ እነሱን አፕላይ ማድረግ እንዳትረሱ ማለት ነው። ከዛ አድሚሽኑ ሲመጣ ስኮላርሺፕ አብሮ ይመጣል ማለት ነው። ተመሳሳይ ታይም ላይ ይሆንላችኋል ማለት ነው። እና ይሄን አትርሱ። አለበለዚያ አድሚሽን ሌተር ነው የምትሰበስቡት ማለት ነው። አድሚሽን ሌተሩ የትም አያደርሳችሁ ማለት ነው። ሶ ቶፕ ፕራዮሪቲ አስቀምጡ። እንዳልኳችሁ 2-3 ዩኒቨርሲቲ በአመት ውስጥ ይሄን ዩኒቨርሲቲዎች እነዚህ ዩኒቨርሲቲዎች አፕላይ ያደርጋሉ። ጎበዝ ከሆናችሁ 10 ምናምን አፕላይ አድርጉ። እኔና ጓደኞቼ ኮምፒት እናደርግ ነበር። አፕላይ ስናደርግ ኮምፒት እናደርግ ነበር። ስንት አፕላይ ያደረግን ምናምን እያልን ማለት ነው። ዊ ዩዝድ ቱ አፕላይ ኤቭሪ ዴይ ቁጭ ብለን ፎርም ሞላ ነበር። ማለት ምንም እንትን አንደለም። እየተለማመዳችሁ የምትመጡት እንደ ልምድ ነው። ገብቷል። ድሪማችሁ ከሆነ ማለት ነው። እና ሶ ይቺ ናት የመጀመሪያዋ ስቴፕ የምላችሁ። የተወሰነውን ነገር ለማንሳት ነው እንጂ አብዛኛውን ነገር አላነሳሁትም። እርግጠኛ ነኝ በጣም ብዙ ጥያቄዎች እንደሚነሳባችሁ። ግን ጀነራሊ ይሄ ነው ላይክ እንደ መነሻ የሚያገለግላችሁ። እንደ መነሻ ወደ አፕሊኬሽኑ ስትንደረደሩ ያለው መነሻው ይሄ ነው። ከዛ በኋላ እንዳልኳችሁ ሎንግ ፕሮሰስ ግን ፈን ነው። አንድ አፕሊኬሽናችሁን ሰሚት ካደረጋችሁ በኋላ ኢትስ ጎይንግ ቱ ቢ ፈን ላይክ ኢንጆይ ነው የምታደርጉት። ኮሚኒኬት ያደርጋቸዋል። የቀረ ዶክሜንት ላኪሏቸዋል። አንዳንዶቹ ይሄን ዶክሜንትን አይተነዋል እንደዚህ በል ኮሚኒኬት ታደርጋላችሁ። ከዛ በኋላ you have to be careful። ከዛ በኋላ ያለው ፕሮሰስ ኮሚኒኬሽን ምናምን አለ። በጣም መጠንቀቅ አለባችሁ። ማበላሸት የለባችሁ። ኮሚኒኬሽኑ ማተር ያደርጋል። ምክንያቱም ፐርሰናሊ ኮሚኒኬት ካደረጓችሁ እናንተን ለይተው ከብዙ ሺህ ሰው ለይተው አውቀዋቸዋል ማለት ነው። ከብዙ ሰዎች ማለት ነው። ዶክሜንት ቢጎልም ይሁን በሌላ ምክንያት ይሁን ኮሚኒኬት ካደረጓችሁ it's an advantage እና ያንን ኮሚኒኬት የምታደርጉበት ወይም ይወስነዋል። ዝም ብላችሁ ኢሜይሉን ዝም ብሎ ራንደም ኢሜይል ታይፑ የተሳሳተ ላንጉጆ የተሳሳተ የምትልኩ ከሆነ ተጠንቃችሁ ካላካችሁ you will fail። ሶ ይሄ ጥንቃቄ የሚጠይቅ ነገር ነው የምላችሁ። ላይክ ቢ ኬርፉል። ጓደኛ ማማከር፣ ኮንሰልት ማድረግ ሌላ ሰው ምናምን የሚያቅሰውም
ላንጉጅ ችግር ካለበት እኔ ማቀው ልጅ ነበረ ላንጉጅ ቻሌንጅ ያለበት ልጅ እንግሊሽ ላንጉጅ ብዙ ሰው ኮንሰልት ያደርግ ነበር። እኛንም ኮንሰልት ያደርገን ነበር። ሌሎቻችንም ገብቷቸዋል። ከመላኩ በፊት ይሄን ይዩልኝ ኢሜይሉን ሪቪው ላድርጉልኝ ምናምን የሚሉ ሰዎች አውቃለሁ። ምክንያቱም ሹር መሆን ስላለባቸው ማለት ነው። ያን ነገር ማጣት ያን እድል ማጣት ስለሌለባቸው ማለት ነው። እና ይሄ ነው ለዛሬ እንግዲህ ዳኒ ረጅም ነው። ሌላ ጊዜ ደግሞ እንቀጥላለን። ጥያቄ ካለ ያው ፎርዋርድ አድርግልኝ። መልካም ጊዜ እንግዲህ